አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዶች እንዴት ናችሁ? ደህና ናችሁ? አለው ከኔ ጋር ሁሉ ሰላም አልሐምዱሊላህ። ላይክ ሰብስክራይብ እያደረጋችሁ አበረታቱን የኔ ወዶች። አዲስ ጀማሪ ነኝ። ችግር ካለ ኮሜንት ላይ ይሄ ችግር አለ ብላችሁ አበረታቱላችኋለሁ፣ ንገሩኝ እላችኋለሁ። ማስተካከል የምችለው ነገር ካለ ለማስተካከል እሞክራለሁ። ሁሉም ነገር በሂደት ነው። በአንድ ጊዜ የሚሆን ነገር የለም እላችኋለሁ የኔ ወዶች። ድምፅሽ አይሰማም ትሉኛላችሁ ብዙ ጊዜ ማለት ነው። ይኸው አሁን ራሱ ለመጮህ እየሞከርኩ ነው። ጉሮሮዬን ሁላ አሸት አሸት እያደረኩ ነው ማለት ነው። ለመጮህ እየሞከርኩ ግን ምን ታደርጉታላችሁ? ላይ ስጦታ ነው። እዚህ ራሱ ወይ እነሱ ጠርተውኝ እዛ ካልሄድኩ በስተቀር እነሱ ጋር ካልሄድኩ በስተቀር እዚህ ኩኛ አቤት ስላቸው በቃ አውቃ ነው የሚሉት ማለት ነው። እንዲህ ድምፄ ብቻ ችግር አለበት አይሰማም። ያኔ ስጦታ ነው እንጂ ሌላ ነገር አይደለም። እና ለማንኛውም ወደ መጣሁበት ጉዳይ ስገባ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ኮሜንት ላይ አጥለቅልቁኝ። እስኪ እኔ ሸቃሊት ነኝ የኔ ውዶች፣ አበረታቱን። ይስማላለኝ እዛ የታዋቂ ላይክ ከምታደርጉ እኔ ላይክ ብታደርጉ እኔ ብጠቀምበት ምን ችግር አለው? እሱ አንድ ቀን ራሱ ያስታውሳችሁ ማለት ነው። እና ለማንኛውም ወደ መጣሁበት ጉዳይ ስገባ ማድረግ የሌለባችሁን ነገር አታሽቃብጡ የኔ ውዶች፣ ሸቃሊቶች እየወዶች ማለት ነው። አንድ እህቴ ምን አለች መሰላችሁ? የልብስ ማሽኑ ተበላሽ ማለት ነው። የልብስ ማሽኑ ተበላሸ እና እንዳትነግራት ሴትዮዋ ተኝተዋል ሰዎቹ። ያው እነሱ እንደተኙ ስለሆነ ስራችን የምንጨርሰው ማለት ነው። ከዛ እነሱ ተኝተዋል። ከዛ እጅ ሸቃልትዬ ልክ እንደ ሀገራችን ፏ ብትን አርጋ ታጥብና ስጠት ታደርገዋለች። ሴትዮዋ ስትነሳ ጨረቃ መስሎ ታገኘዋለች ማለት ነው። ከዛ ማሽኑ ተበላሽቷል። ከዛ በእጅ ያጠብኩት ሁሉን ልብስ አጋጣሚ ጀምሬው ነበር ትላታለች። እንዴ ልብሱን ስታየው እንዴ የማይለያል ሆ ትልና ከዛ ትልና እንዲህ በጣም ቆንጆ ነው አስታጥብሽ እንዴ እንደውም እኮ ልብስ እኮ ይጨርሳል ይሄኛው ቆንጆ ነው ትላታለች ማለት ነው። ሴትዮዋቸው እሷም ታውቃለች ለነገሩ እሷም ታውቃለች ልብስ እንደሚጨርስ እና ምን አለ መሰላችሁ ውዶች፣ ማድረግ እንትን ራሳችሁ ነው የምትጎዱት። አሁን እቺ ልጅ ራሷን ጎዳች፣ እንዳትቀይር እንትኗን ጨርሳለች። ወደ ሀገሯ እንዳትሄድ ብዙ ጊዜ ነው የሚቀራት አስቡት ወላሂ። ከዛ ማሽኑን አሰሪልኝ ስትላት ዛሬ ስትላት ነገ ስትላት ቆይ ሰውዬው ቆይ እንትና ባሌ ቆጤ ስትላት ይሄው እስካሁን ድረስ ልጅቷ በእጇ እያጠበ እስኪ አስቡት። የእነሱ ልብስ ማለት ነው በቀን በቀን ነው የሚቀይሩት፣ በሁለት ቀን አንድ ቀን ልብስ የሚታጠበው። አስቡት እንግዲህ ምን እንደምትሆን አስቡት። እንዴት እንኳን አይደለም የነሱ እንኳን አይደለም የዛን ሁሉ ቤተሰብ ቀርቶ የአንድ ሰው ልብስ ራሱ ማጠብ በጣም ነው የሚከብደው። እና ራሳችሁን አትጉዱ ውዶች። ራሳችሁ ላይ ሌላ ነገር አትጨምሩ። ሀገራችሁ ላይ ማለት ነው። እነሱ መጠየቅ ይወዳሉ። መጠየቅ ስለሚወዱ በምንድን ነው ልብስ የምታጡ ስትባሉ በማሽን፣ በምንድን ነው ቤታችሁ የምታጡ ስትባሉ የእነሱ መጠረጊያ ያላለበት ዘና የምናጸደ ብላችሁ ብትን ብላችሁ ኮራ ዘነን ብላችሁ ተናገሩ። ኮራ በሉ ዘና። እናንተ እኮ ተገዝታችሁ በላይ ነው የመጣችሁት። የወር ተከፋይ ሆናችሁ ነው የመጣችሁት። እሺ ዘና ብላችሁ ህግ ያለበት ሀገር ነው። እንደፈለጋችሁ ናችሁ፣ እንደፈለጋችሁ ህገወጥ የሆነ ነገር አታርጉ፣ አትናገሩ እንጂ እንደፈለጋችሁ መኖር ትችላላችሁ። እና ማድረግ የማችሉትን ነገር አደርጋለሁ ብላችሁ እራሳችሁ ላይ ሌላ ችግር አትጨምሩ። አሁን እቺ ልጅ ወላሂ ላዚም ስታሳዝን አስቡት እስኪ ወላሂ። ኧረ በጣም የሚከብደው እኔ ታስቡ። ካልሲ ራሱ ቢሆን በተለይ አዲስ ለምትወጡ ማለት ነው፣ አዲስ ለምትመጡት ለምን ተበላሽቶ ለምን አይገባም? ለምን አይገባም? አውጥታችሁ መዘፍዘፍ ከማሽን ውስጥ አውጥታችሁ ማሽኑ ተበላሻ ከማሽን ውስጥ አውጥታችሁ እንትን ውስጥ መዘፍዘፊያ ውስጥ ቁጭ ከዛ በ24 ሰዓት ውስጥ ወላሂ ለአዚም 24 ሰዓት ውስጥ አሁን እኔ እዚህ ከመጣሁ ማለት ነው። እኔ አሁን እዚህ ከመጣሁ 3 ጊዜ ነው 4 ጊዜ ተበላሽቷል ማሽኑ። ዝም ብሎ ይበላሻል፣ ዝም ብሎ ይበላሻል። ምን እንደሚሆን ራሱ አላውቅም ማለት ነው። ከዛ ሲበላሽ ቁጭ ለማድረጋት ቁጭ ካልሲ ለምን አትሆንም መዘፍዘፊያ ላይ ቁጭ አረጋታለሁ። ከዛ 24 ሰዓት ውስጥ ማለት ነው ወዲያውኑ ተኝተው ነው ብዙ ጊዜ ልብስ የምናጥበው እኛ። እኔም እንደዛ ነኝ። ከዛ ቁጭ አረጋታለሁ መዘፍዘፊያ ላይ። ከዛ ልክ እነሱ ሲነሱ ያነሱና ይወስዱታል። ከዛ እነሱ ከመጣ በኋላ ልብስ ማጠብ እጀምራለሁ ማለት ነው። አለቀ። ለምን አይሸትም እንዴ? እኔ ምን አገባኝ? እንደ በእጅ አይታጥም ሲጀምር። በእጅ እንዴት ነው ይገማል? እኔ እንጃ። ይቅርታ አድርጉልኝ። እኔ በእጅ ልብስ ማጠብ አልወድም ሲጀምር ማለት ነው። እንኳን አይደለም እኔ እንጃ አሁን አልችልም። እና ብቻ ራሳችሁ ላይ ሌላ ችግር አትፍጠሩ ለማለት ፈልጌ ነው የሚወዶች። ራሳችሁን ጠብቁ። ምንም እነሱ ካላሳየ እነሱ ያዩትን ነገር ነው እንጂ ያላዩትን ነገር እንትን አይሉም። ካዩአችሁ ያን ነገር ለምን አላረገችውም ድጋሚ ነው የሚሉት። ለምን ተውሽ ባህሪሽ ተቀየረ እንደ በፊቱ አይደለም ባህሪሽ ነው የሚሉት። ወላሂ ብዙ ጊዜ ማለት ነው ማድረግ የማችሉትን ነገር በፊት እያረጋችሁ ሲመጣችሁ በኋላ ላይ እየሰለቻችሁ ሲመጣ ስትተውት ማለት ነው እነሱ ሳያዋችሁ ሲቀሩ በቃ ባህሪሽ ተቀይሯል ነው የሚሉት። እኔ ስላየሁ በቃ ባህሪሽ ተቀይሯል ነው የሚሉት። ግርም ይሉኛል ወላሂ። እና
የሚደክመሻችሁ የሆነ የሚሰለቻችሁ የሆነ በቃ ነው አይመስላቸውም። ያኔ ክፉ ነገር አስበው እንኳ አይመስለኝም። በነገራችን ላይ እውነቱን ለማውራት ማለት ክፉ ነገር አስበው ሳይሆን በቃ የሆነ እንዴት ነው የሆነ በቃ ተሰጥሮ የሆነ ስጦታ ነው የሚመስለኝ ላይ ያኔ ሁሉም ናቸው። አንድ ሰው ብትሉ እኮ ኦኬ፣ ግን ሁሉም ናቸው እንደዚህ የሚሉት እንጂ ያቺ ይደክምሻል፣ ያቺ ይደክምሻል፣ ያቺን ቁጭ በይ የምትልሽ ነገር የለችም። እና ከስንት አንድ ነው አላህ ሱብሃነሁ ወተዓላን የሚፈሩ አላህን የሚፈሩ ብቻ ተይው በኋላ ሰሪዋለች ነው። እነሱም ተይው በኋላ ሰሪዋለች ነው እንጂ እነሱ አይደለም። ተይው በኋላ ሰሪዋለች ነሽ አረፍ በይ እና ሊሉሽ ይችላሉ ማለት ነው። እና እንደዛ ነው። እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። በተለይ ለአዲስ ለሚመጡት አድርሱላቸው። ኮሜንት ላይክ ሼር እያደረጋችሁ አድርሱላቸው እላቸዋለሁ። እኔን ማበረታቱን የኔ ወዶች እላቸዋለሁ። የኔ ቅመሞች፣ ይህ የኔ ወዶች። ቻው፣ መልካም ቀን፣ መልካም ስራ እላቸዋለሁ።